ብራዚል ስትባል ወደ አእምሯችሁ የሚመጣው ምንድነው? የሪዮ ዲ ጄኔሮ ደማቅ ካርኒቫል ወይስ የዓለማችን የእግር ኳስ ንጉስ ፔሌ? ምናልባትም ግዙፉ የአማዞን ደን ይሆናል። ነገር ግን ብራዚል ከነዚህ ሁሉ በላይ የሆነች እጅግ ሰፊና በውስጧ በቢሊዮን የሚቆጠሩ ሚስጥራትን የያዘች ሀገር ናት። በዓለማችን በአካባቢ ስፋት አምስተኛ ደረጃ ላይ የምትገኘው ይህች ሀገር ከኢትዮጵያ በ7 እጥፍ ትበልጣለች። የብራዚል ታሪክ የሚጀምረው ከ500 ዓመታት በፊት በፖርቹጋል ቅኝ ግዛት ስር በወደቀችበት ጊዜ ነው። ዛሬ ግን ያ የቅኝ ግዛት ታሪክ አልፎ ብራዚል የአፍሪካ፣ የአውሮፓና የላቲን አሜሪካ ባህሎች በአንድ ላይ የሚቀልጡባት ሆናለች። በዚህ ልዩ ዶክመንተሪ በብራዚል ውስጥ ያለውን እውነተኛ ኑሮ ከአማዞን ጫካ እስከ ሳኦ ፓውሎ ሰማይ ጠቀስ ህንፃዎች፣ ከእግር ኳስ እብደት እስከ ድሃው ሰፈሮች ፋቬላ ድረስ ያለውን ድብቅ እውነት እናያለን። ቪዲዮውን ላይክ በማድረግ እንጀምር። ወደ ብራዚል ተፈጥሮ ስንገባ መጀመሪያ የምናገኘው የዓለማችን ሳምባ የሚባለውን ታላቁን የአማዞን ደን ነው። ይህ ደን 60 በመቶ የሚገኘው ብራዚል ውስጥ ሲሆን ስፋቱ ብቻውን ከአውሮፓ አህጉር ጋር ይስተካከላል። እስቲ አስቡት፣ በየሰከንዱ ኦክሲጅን የሚያመርተው ይህ ደን በውስጡ ከ400 ቢሊዮን በላይ ግዙፍ ዛፎችን ይዟል። ነገር ግን የአማዞን ትልቁ ምስጢር ዛፎቹ ብቻ አይደሉም። በዚህ ማለቂያ የሌለው በሚመስል ጥቅጥቅ ያለ ደን ውስጥ እስካሁን ከዓለም ጋር ምንም አይነት ግንኙነት የሌላቸው ከ60 በላይ የሰው ልጆች ይኖራሉ። ቴክኖሎጂን አያውቁም፣ ልብስ አይለብሱም፣ በራሳቸው ጥንታዊ ሕግ ነው የሚመሩት። ከመንግስት በተሰጠ ጥብቅ ትዕዛዝ ማንኛውም ሰው ወደ እነዚህ ነገዶች ክልል መጠጋት በሕግ የተከለከለ ነው። ወደ አማዞን ወንዙ ስንመጣም የሚገርሙ ነገሮችን እናገኛለን። በውስጡ ሮዝ ዶልፊን የተባሉ ብርቅዬ እንስሳትን፣ ስጋ በል ፒራንሃ አሳዎችንና እስከ 9 ሜትር የሚረዝሙ ግዙፍ አናኮንዳ እባቦችን ይዟል። ለብራዚላውያን እግር ኳስ ጨዋታ ብቻ ሳይሆን ሃይማኖታቸው ነው። በዓለም ዋንጫ ታሪክ 5 ጊዜ ዋንጫውን በመውሰድ ብቸኛዋ ሀገር ናት። ፔሌ፣ ሮናልዶ፣ ሮናልዲኒዮ እና ኔይማር የበቀሉት ከእነዚህ ጎዳና ላይ ሜዳዎች ነው። ብራዚላዊ ሆኖ ኳስ የማይወድ ሰው ማግኘት አስቸጋሪ ነው። እግር ኳስ ለነሱ ከድህነት መውጫ መንገዳቸውም ጭምር ነው። በየመንገዱ ህፃናት በባዶ እግራቸው ኳስ ሲያሳድዱ ማየት የተለመደ ሲሆን እያንዳንዱ ህፃን ቀጣዩ የአገሪቱ ኮከብ የመሆን ህልም አለው። በብራዚል ውስጥ እግር ኳስ ከሜዳው አልፎ ወደ ፖለቲካውና ወደ ማህበራዊ ህይወቱ ዘልቆ ገብቷል። አንድ ትልቅ ክለብ ሲጫወት ወይም ብሔራዊ ቡድኑ ሜዳ ሲገባ ሀገሪቱ ቆማ ትቀራለች። ለእነርሱ እግር ኳስ የደስታቸው ምንጭ፣ የመከራቸው መርሻና የአንድነታቸው መገለጫ ነው። በሪዮ ዲ ጄኔሮና በሳኦ ፓውሎ ከተሞች ውስጥ በሚያምሩ ህንፃዎች አጠገብ ፋቬላ የሚባሉ እጅግ የታጨቁና የድሃ ሰፈሮችን ታገኛላችሁ። እነዚህ ሰፈሮች በኮረብታዎች ላይ የተሰሩና መንገዶቻቸው እጅግ ጠባብ የሆኑ ናቸው። ብዙ ጊዜ በፊልሞች ላይ ስናይ ፋቬላዎች የወንጀልና የጦርነት ቀጠና ተደርገው ይገለጻሉ። እውነታው ግን ፋቬላዎች የብራዚል ጥበብ፣ የዳንስና የእግር ኳስ መገኛዎች ናቸው። እዚህ ሰፈር ውስጥ የሚኖሩ ሰዎች ያላቸው ጥንካሬ ይገርማል። ምንም እንኳን የውሃና የመብራት ችግር ቢኖርባቸውም በየመንገዱ ያለው የሰዎች ፈገግታ፣
የልጆች ኳስ ጨዋታና የጎዳና ላይ ደማቅ ስዕሎች የብራዚልን እውነተኛ ማንነት ያሳያሉ። በፋቬላ ውስጥ መኖር ማለት እርስ በርስ መረዳዳትና ተስፋ ለመቁረጥ ማለት ነው። እዚህ ጋር ነው የብራዚል እውነተኛ ልብ የሚመታው። በዓለም ላይ ካሉ ደማቅ በዓላት አንዱ የሪዮ ካርኒቫል ነው። በየዓመቱ በሚሊዮን የሚቆጠሩ ሰዎች በየመንገዱ በሚያምር አልባሳት ደምቀው ይጨፍራሉ። የክርስቶስ አዳኝ ወይም ክራይስት ዘ ሪዴመር ሐውልት ከላይ ሆኖ ከተማዋን ሲመለከት፣ ከታች ደግሞ የደስታና የዜማ ባህር ይፈሳል። ይህ በዓል ብራዚላውያን ምንም አይነት ችግር ቢኖርባቸውም ደስታን መፍጠር እንደሚችሉ የሚያሳዩበት ትልቁ መድረካቸው ነው። ለሳምንታት ስራ ይቆማል። ሁሉም ሰው በየጎዳናው ይጨፍራል። ይህ በዓል የብራዚልን ነፍስና የህዝቦቿን የፈጠራ ችሎታ ለዓለም የሚያሳይ ድንቅ ክስተት ነው። ካርኒቫሉ ለሀገሪቱ በቢሊዮን የሚቆጠር የቱሪስት ገቢ ያስገኛል። ሳኦ ፓውሎ በዓለማችን ላይ ካሉ ግዙፍ ሜጋ ከተሞች አንዷ ናት። ይቺ ከተማ የብራዚል የኢኮኖሚ ሞተር ናት። የሚገርመው ደግሞ ከዓለም ላይ ከጃፓን ውጭ ብዙ ጃፓናውያን የሚኖርባት ከተማ እሷ መሆኗ ነው። ከ1.6 ሚሊዮን በላይ ጃፓናውያን በብራዚል ይኖራሉ። ይህ የባህል ውህደት በምግብ፣ በኪነ ጥበብና በአኗኗር ዘይቤ ላይ ትልቅ ተጽዕኖ አሳድሯል። ሳኦ ፓውሎ የዘመናዊነትና የታሪክ መገኛ ናት። ከተማዋ የብራዚልን ብዝሃነትና የዓለም አቀፍ ግንኙነትን በግልጽ የምታሳይ ሕያው ምስክር ናት። እዚህ ጋር የአውሮፓውያን ሰማይ ጠቀስ ሕንፃዎችና የጃፓን ባህላዊ ገበያዎች ተቀላቅለው ታገኛላችሁ። ብራዚል የዓለማችን ቁጥር 1 የቡና አምራች ሀገር ናት። ለዓለም 30 በመቶ የሚሆነውን ቡና የምታቀርበው እሷ ናት። ጠዋት ከሚጠጣው ጠንካራ ቡና እስከ ፌጆአዳ ባህላዊ ምግብ ድረስ ያለውን የብራዚላውያን ገበታ እናያለን። ፌጆአዳ ከጥቁር ባቄላና ከስጋ የሚዘጋጅ ሲሆን የብራዚል ብሔራዊ ምግብ ተደርጎ ይቆጠራል። ምግብ ለነሱ ቤተሰብን የሚሰበስብና ፍቅርን የሚገልጹበት ትልቅ መድረክ ነው። የብራዚል ምግብ የፖርቹጋል፣ የአፍሪካና የሀገር በቀል ባህሎች ድብልቅ ውጤት ነው። በየመንገዱ የሚሸጡት ኮክሲኛ እና ብሪጋዴሎ የተባሉ ጣፋጮች ደግሞ የብራዚልን ሕይወት ያጣፍጣሉ። ብራዚል በፈተናዎች መሃል ያለች ግን ተስፋ የማይደበዝዝ ሀገር ናት። ከአማዞን ደን እስከ ፋቬላ መንደሮች፣ ከእግር ኳስ ሜዳዎች እስከ ደማቅ ካርኒቫሎች ድረስ ያየነው ጉዞ ብራዚልን በደንብ እንድንረዳ ያደርገናል። ይህች ሀገር ለዓለም የምታስተምረው ትልቁ ቁም ነገር ምንም ነገር ቢፈጠር ደስተኛ መሆን ይቻላል የሚለውን ነው። ስለ ብራዚል የነበረን ጉዞ እዚህ ላይ ያበቃል። ኤኬ ነበርኩ። ለተከታታይ የሀገራት ዶኩመንተሪዎች ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ በድንቅ ሀገር እስክንገናኝ ሰላም ቆዩ።